ትናንትና ሪከርድና እንዲሁም ደግሞ ፎቶ መረጃ አለኝ። አብርሽ አንተ እስከዛሬ እንደዚህ ለመሆነ ምክንያት ሩታና ኤፍሬም ናቸው ብለህ ነበር። አቤላም ሄርሜላም እንደዛ ብለሽ ነበረ። ስለዚህ ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። ከዛ ያለውን እውነታ ከናንተ የምንሰማ ይሆናል ማለት ነው። ስለዚህ ፎቶውን አሳያቸውና ቮይስ እናሰማቸው። ፎቶ ግልጽ ነው። እነዚህ ፎቶዎች በደንብ ይዋቸው መጀመሪያ ደረጃ ማለት ነው። ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ፣ ቮይሶቹን እንሰማቸዋለን። ስለዚህ ተረጋግተሽ ነገሮችን እንትን ማለት ሞክሪ። መቸኮል አይጠበቅብሽም። ያው ቮይሶቹን አዳምጣቸው። ይሄ ሶስቱንም ይሄኛውንም ቮይስ አዳምጣቸው። በስልክ ያወራችሁት ቮይስ ነው፣ ሪከርድ የተደረገ ነው። አንቺ እና እሱ በስልክ ያወራችሁት ማለት ነው። አንቺንም ይወክላል። ቮይሱን አዳምጪው አንድ ላይ ሆናችሁ። ሰላም ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። ቤተሰብ ከትናንትና እንግዲህ አንዳንድ ነገሮችን ወደ እናንተ ለማምጣት ሞክሬያለሁኝ። ለዛሬ እንግዲህ ሁላቸውንም ቀጥሬያቸው እነ ሄርሜላንም እነ ሩታንም ቀጥሬያቸው ዛሬ የመጨረሻ ቀን ሁሉንም ነገር ማወቅ ያለብኝን ነገር አውቄ ማጥራት ያለብኝን ነገር አጣርቼ በስነ ስርዓት የራሴን ላይፍ ለመምራት ከራሴ ጋር እንትን ብያለሁ ማለት ነው ቤተሰቦቼ። ስለዚህ አሁን ቀጥታ ምንድነው የምናደርገው? እነ ሩታም ይመጣሉ፣ እነ ሄርሜላም ይመጣሉ። እነ ሄርሜላ የያዙትን መረጃ አቤላና ሄርሜላ የያዙትን መረጃ በሩታ ፊት በኤፍሬም ፊት ለፊት እናፋጥጣቸዋለን። ያለውን እውነት አብረን የምናቅ ይሆናል ማለት ነው ቤተሰቦቼ። እኔ በቃ እውነታውን ማወቅ ብቻ ነው የምፈልገው። ከዛም በኋላ እንዴት መሄድ እንዳለብኝ የራሴን ውሳኔ የምወሰን ይሆናል ማለት ነው ቤተሰቦቼ። ስለዚህ ዛሬ ሁሉንም ነገር እውነታ የምንሰማ ይሆናል። እንግዲህ እስከዛሬ ማን እኔ ላይ ምን ሲያደርግብኝ እንደነበረ እያንዳንዱን ነገር አብረን የምንሰማ ነው ማለት ነው የሚሆነው። እንግዲህ እነ አቤላ ሪከርድ ይዘዋል፣ ፎቶም ይዘዋል። ያንን ነገር ትናንትና ይዘው መጥተው እኔ መቀበል አልቻልኩኝም። መቀበል ያልቻልኩበት ደግሞ ምክንያት ምንድነው? ማረጋገጥ ስለምፈልግ የትኛውም ነገር ወደ እኔ ሲመጣ በደፈናው የምመልሰው ነገር አይኖርም። ለምን? ትክክለኛውን መረጃ ማወቅና ማግኘት ስለምፈልግ ማለት ነውና ሩታና ኤፍሬም ቀድመው መጥተዋል። ከርቀት እያዩዋቸው ነውና